ሰበር ዜና ከሰዓታት በፊት ከቴህራን የተሰማው መረጃ ቀጠናውን ወደ አዲስ የዲፕሎማሲ ምዕራፍ የሚያሸጋግር ይመስላል። የኢራኑ ውጭ ጉዳይ ሚኒስትር ከአሜሪካ ጋር የተጀመረውን ከባድ ጦርነት ለማስቆም የሚያስችል የሰላም እቅድን ይዘው ብቅ ብለዋል። ሚኒስትሩ ዛሬ አርብ ከፓኪስታን ሉግ ጋር የተወያዩበት ይህ ታሪካዊ እቅድ ምን እንደሚመስል ዝርዝር መረጃውን አጠናቅረናል። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን የእስያ ፓሲፊክ ቀጠናውን የደህንነት ሚዛንን ጭምር እየነካ ይገኛል። አሜሪካ ለታይዋን ልትሸጠው የነበረውን የ14 ቢሊዮን ዶላር የጦር መሳሪያ አቅርቦት በአስቸኳይ ለማቋረጥ መገደዷን ይፋ አድርጋለች። ይህ ውሳኔ ዋሽንግተን ከኢራን ጋር ለገባችበት ጦርነት ምን ያህል እየተዘጋጀች እንደሆነ ማሳያ ነው ተብሏል። የዚህን አስገራሚ ዜና ሙሉ ዝርዝር ይዘን ቀርበናል። በዓለም የንግድ መስመር እንዲሁም በኒውክሌር ክምችት ላይ የአሜሪካ እንዲሁም የኢራን ፍጥጫ ቢቀጥልም ከዋሽንግተን የተሰማው አዲስ መረጃ ግን ሌላ መልክ አለው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በድርድር ላይ የታዩት ጥሩ ምልክቶች ይፋ አድርገዋል። ይህ ድርድር ጦርነቱን እያስቆም ይሆን? የውይይቱን ምስጢራዊ ዝርዝር መረጃን ይዘን ቀርበናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርቤያለሁ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የኢራኑ ውጭ ጉዳይ ሚኒስትር ከፓኪስታን ሉል ጋር ዛሬ አርብ በቴህራን ተገናኝተው ከአሜሪካ ጋር የተጀመረውን ጦርነት ለማስቆም ባቀረቡት የሰላም እቅድ ላይ መወያየታቸውን የሀገሪቱ መገናኛ ብዙሃን ዘገቡ። ቴህራን እንዲሁም ዋሽንግተን በሆርሙዝ ወሽመጥ እንዲሁም በከፍተኛ ደረጃ ተብላልቶ በከተማቸው ዩራኒየም ላይ መግባባት ላይ መድረስ አልቻሉም። ተስኒም የዜና ወኪል ፓኪስታን የአሜሪካ መልእክትን ለኢራን ካቀረበች ከሁለት ቀናት በኋላ የሀገር ውስጥ ጉዳይ ሚኒስትር ሳይድ ሞሽን ናቂን በቴህራን ለተጨማሪ ውይይት መገኘታቸው ተዘግቧል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እየተደረጉ ባሉ ንግግሮች ላይ ጥሩ ምልክቶች አሉ በማለት ቴህራን በሆርሙዝ ወሽመጥ ላይ ቀረጥ የምትጥል ከሆነ ግን ፋይዳ አይኖረውም ብለዋል። በንግግር ላይ የተወሰኑ ለውጦች ስለመኖራቸው ጥሩ ምልክቶች አሉ ያሉት ሩቢዮ በጣም ተስፋኛ መሆን አልፈልግም፣ በሚቀጥሉት ጥቂት ቀናት ምን እንደሚሆን እናያለን ብለዋል። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ የዜና ወኪል ሐሙስ ዕለት እስካሁን ምንም አይነት ስምምነት ላይ ባልደርስም ልዩነቶች እየጠበቡ መምጣታቸውን ተናግረዋል። በሌላ ዜና አሜሪካ ለታይዋን ልትሸጥ የነበረውን 14 ቢሊዮን ዶላር የሚያወጣ የጦር መሳሪያ ለኢራን ጦርነት በቂ ክምችት እንዳላት ለማረጋገጥ በሚል አቋረጠች። የአሜሪካ የባህር ኃይል ተጠባባቂ ኃይል ሆንግ ካኦ ሐሙስ ዕለት የመረጃውን ትክክለኛነት ለሴኔቱ አባላት አረጋግጠዋል። ይህ የአሜሪካ ውሳኔ የተሰማው ፕሬዝዳንት ዶናልድ ትራምፕ ሽያጩን ለማጽደቅ ቁርጠኛ እንዳልሆኑ እንዲሁም በጉዳዩ ላይ ከታይዋን ፕሬዝዳንት ጋር እንደሚነጋገሩ ከገለጹ ከቀናት በኋላ ነው። የታይዋን ፕሬዝዳንት ቢሮ ቃል አቀባይ አርብ ዕለት ለጋዜጠኞች አሜሪካ በጦር መሳሪያ ሽያጭ ላይ ስላደረገችው ማስተካከያዎች ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አሜሪካ ለታይዋን የምትሸጠው የጦር መሳሪያ ቤጂንግን ለረጅም ጊዜ ሲያስቆጣት ነበር። ካኦ ሐሙስ ዕለት በሴኔት ፊት ቀርበው አሁን ለኤፒክ ፊውሪ የሚያስፈልገንን መሳሪያ ምንም እንኳ በቂ ቢኖረንም ለማረጋገጥ ለተወሰነ ጊዜ አቁመነዋል ሲሉ አስረድተዋል። ካኦ የጦር መሳሪያ ሽያጭን በተመለከተ ከታይዋን ጋር አልተነጋገርኩም ብለዋል። አክለውም ሁሉም ነገር እንዳለን እያረጋገጥ ነው፣ ነገር ግን አስተዳደሩ አስፈላጊ ሆኖ ሲያገኘው ለውጭ ሀገራት የሚደረገው የመሳሪያ ሽያጭ ይቀጥላል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ ባለፈው ሳምንት ከቻይና ጋር ለመደራደር ጥሩ ነጥብ ነው ቢሉም የመሳሪያ ሽያጩ እንዲቆም መወሰናቸውን ግን እስካሁን አላረጋገጡም። በተጨማሪም ለጋዜጠኞች በሚቀጥሉት አጭር ጊዜያት ውስጥ ውሳኔ ላይ እንደርሳለን ሲሉ ተናግረዋል። እነዚህ አስተያየቶች የተሰጡት ፕሬዝዳንቱ ቤጂንግ ደርሰው ከመጡ በኋላ ነው። ትራምፕ ከጂ ጂንፒንግ ጋር ባደረጉት ውይይት ታይዋን በአሜሪካ እንዲሁም በቻይና መካከል በጣም ወሳኝ ጉዳይ እንደሆነች ተናግረዋል። ትራምፕ በኋላ ላይ ለጋዜጠኞች ከጂ ጋር የአሜሪካ የጦር መሳሪያ ሽያጭን በሚመለከት በዝርዝር መወያየታቸውን ተናግረዋል። እንደ አውሮፓውያኑ አቆጣጠር በ1982 አሜሪካ ለታይዋን በጉዳዩ ላይ
ቤጂንግን ላለማማከር ቃል ገብታ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ጦር መሳሪያ ሽያጭ ከታይዋን ፕሬዝዳንት ጋር ቺንግቲ ጋር ሊነጋገሩ መሆኑም ተነግሯል። ዋሽንግተን ለቻይና መንግስት እውቅና በመስጠት ከታይዋን ጋር ያላትን ይፋዊ ግንኙነት ካቋረጠችበት የአውሮፓውያኑ 1979 ወዲህ የአሜሪካ እንዲሁም ታይዋን መሪዎች በቀጥታ ተነጋግረው አያውቁም። ቻይና ታይዋንን የግዛቷ አካል አድርጋ የምታይ ሲሆን ከአንድነት ለማምጣት ልትከተለ ከምትችላቸው አማራጮች መካከል አንዱም በኃይልም መጠቅለል ነው። አሜሪካና ኢራን በዩራኒየም ክምችት እንዲሁም በሆርሙዝ ወሽመጥ ላይ በሚኖራቸው ቁጥጥር ላይ አለመግባባታቸውን የሚያሳዩ ዘገባዎች ሐሙስ ዕለት ቢወጡም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሮቹ ላይ ጥሩ ምልክቶች መኖራቸውን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራንን በከፍተኛ ደረጃ ተብላልቶ የተከማቸ ዩራኒየም ከሀገሪቱ እንደሚያወጡ ተናግረዋል። አሜሪካ የኢራን ተብላልቶ የተከማቸ ዩራኒየም የኒውክሌር ጦር መሳሪያ ለማምረት መቃረቧን ታምናለች። ቴህራን በበኩሏ ለሰላማዊ አገልግሎት ብቻ የሚውሉ መሆኑን በመግለጽ ትከራከራለች። እናገኘዋለን፣ አንፈልገውም፣ አያስፈልገንም፣ ካገኘነው በኋላ ግን እናወድመዋለን ይሆናል፣ ነገር ግን እንዲኖራቸው አንፈቅድም ሲሉ በዋይት ሃውስ ለተገኙ ዘጋቢዎች ተናግሯል። ሩቢዮ ለጋዜጠኞች ቴህራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ቀረጥ የምትጥል ከሆነ ዲፕሎማሲ ቦታ እንደማይኖረው ጨምረው ተናግረዋል። አክለው በንግግሩ ላይ የተወሰኑ ለውጦች አሉ ሲሉም አክለዋል። በሌላ ዜና አሜሪካ ሐሙስ ዕለት በሊባኖስ የኢራን አምባሳደርን ጨምሮ 9 ሰዎች ላይ ከሄዝቦላ ጋር ግንኙነት አላቸው በሚል ማዕቀብን ጣለች። ግለሰቦቹ ሄዝቦላ ትጥቁን እንዳይፈታ በማድረግ በመካከለኛው ምስራቅ ሰላምን አደናቅፏል በሚል ተወንጅለዋል። የአሜሪካው ግምጃ ቤት ባለስልጣናቱ በሊባኖስ ፓርላማ፣ መከላከያ እንዲሁም የጸጥታ መዋቅር ውስጥ በመሆን ሄዝቦላ ወሳኝ የሆኑ የሊባኖስ ተቋማት ላይ ተጽዕኖውን እንዲያሳርፍ አድርጓል በማለት ወንጅሏል። የግምጃ ቤቱ ኃላፊ ስኮት ቤሴንት ሄዝቦላ ሽብርተኛ ድርጅት ነው፣ እንዲሁም ሙሉ በሙሉ ትጥቅ መፍታት አለበት ብለዋል። ሄዝቦላ ከኢራን የትጥቅ እንዲሁም ስንቅ ድጋፍ የሚያገኝ ሲሆን እንቅስቃሴውን የጀመረው በአውሮፓውያኑ አቆጣጠር በ1980ዎቹ መባቻ ጀምሮ ነው። አሜሪካ እንዲሁም የባህረ ሰላጤው አረብ ሀገራት ሳውዲ አረቢያን ጨምሮ ሽብርተኛ ቡድን ሲሉም ፈርጀውታል። ሄዝቦላ በ1983 በአሜሪካ ኤምባሲ እንዲሁም በአሜሪካ ባህር ኃይል ላይ ጥቃቶችን ፈጽሞ 258 አሜሪካውያንን እንዲሁም 58 ፈረንሳውያን ሞተዋል። ከዚህም በተጨማሪ እንደ አውሮፓውያኑ አቆጣጠር በ1983 በቤይሩት በሚገኘው የአሜሪካ ኤምባሲ ላይ ጥቃት በመፈጸምም ይወነጀላል። እስራኤል እንዲሁም ሊባኖስ ባለፈው ሳምንት በመካከላቸው የተደረሰውን የተኩስ አቁም በ45 ቀን ለማራዘም ተስማምተዋል። ነገር ግን አሁንም እስራኤል በደቡብ ሊባኖስ በሄዝቦላ ወታደራዊ ተቋማት ላይ የምትፈጽማቸውን ድብደባዎች ሄዝቦላ ወደ እስራኤል ኢላማዎች ሮኬቶች እንዲሁም ድሮኖች መተኮሱን አላቆመም። የአሜሪካ ግምጃ ቤት ቃል አቀባይ ቶሚ ፒኮል የታጣቂ ቡድኑን የገንዘብ ምንጭ ለማድረግ የሚረዳ መረጃ ለሰጠ የውጭ ጉዳይ ሚኒስትሩ $10 ሚሊዮን ለመስጠት መወሰኑንም ተናግሯል። ፒኮት በመግለጫቸው ላይ ይህ የመጀመሪያው ነው፣ የማንኛውም ከአሸባሪ ድርጅቱ ጋር የሚተባበር ወይንም እያስጠለለ ወይንም የሊባኖስን ሉዓላዊነትን የሚገዳደር ተጠያቂ እንደሚሆን ማወቅ አለበት ብለዋል። አክለውም የተረጋጋች፣ አስተማማኝ እንዲሁም ነፃ የሆነች ሊባኖስ እንድትኖር ሄዝቦላ ሙሉ በሙሉ ትጥቅ መፍታት እንዲሁም የሊባኖስ መንግስት በመላ ሀገሪቱ በጸጥታ ጉዳዮች ላይ ብቸኛ ስልጣን እንዲኖረው ማድረግ ይጠይቃል ሲሉ ተናግረዋል። የሰሜን አትላንቲክ የጦር ቃል ኪዳን ዋና ጸሐፊ ማርክ ሩተ ጥምረቱ ራሱን የሚያጠናክርባቸው መንገዶች እየተከተለ መሆኑን እንዲሁም በሂደት አሜሪካ ላይ ያለውን ጥገኝነት እንደሚቀንስ ገለጹ። ዋና ጸሐፊ ስዊድን ውስጥ እየተካሄደ ባለው የኔቶ የውጭ ጉዳይ ይህ አካሄድ ለአሜሪካም ሆነ ለአውሮፓ ሀገራት ጠቃሚ ነው። እርምጃው አሜሪካ ሌሎች ቅድሚያ በምትሰጣቸው ጉዳዮች ላይ እንድታተኩር የኔቶ አባላት የሆኑ የአውሮፓ ሀገራት ደግሞ የመከላከያ በጀታቸውን እንዲያሳድጉ እንደሚያስችልም አስረድተዋል። የዩናይትድ ኪንግደም እንዲሁም ዩክሬን መሳሪያ አምራች ተቋማት ለቢቢሲ እንደገለጸው ሮቦቶች ከሰው ልጆች በቁጥር በልጠው በዩክሬን ጦርነት የሚዋጉበት ጊዜ ሩቅ አይደለም። ዩክሬንም ሩሲያም በአየር በየብስም የሚንቀሳቀሱ ሰው ሰራሽ መሳሪያዎች አላቸው። የዩክሬን ጦርነት የወታደራዊ ቴክኖሎጂ አካሄድን በፍጥነት እንደለወጡ ተንታኞች ይናገራሉ።
በወደፊቱ ዓለም ጦርነት ምን ሊመስል ይችላል? የወታደሮች ዕጣ ፈንታስ ምን ይሆናል? የሚሉ ጥያቄዎችንም አጭሯል። ከወራት በፊት የወጣ ተንቀሳቃሽ ምስል በዩክሬን የተሰሩ የሮቦት መሳሪያዎችን ያሳያል። ፕሬዝዳንት ቮሎዲሚር ዜሌንስኪ የጠላት ይዞታን ተቆጣጥረናል ሲሉም ይደመጣሉ። ፕሬዝዳንቱ እንዳሉት ወታደራዊ እርምጃ የተወሰደው ሙሉ በሙሉ ሰው አልባ በሆኑ መሳሪያዎች ነው። የሮቦቶች እንዲሁም ሰው አልባ አውሮፕላኖች ወይንም ድሮኖችን ያካትታል። የዩክሬን ጦር ስለ ወታደራዊ ኦፕሬሽኑ ዝርዝር መረጃን አልሰጠም። ውድ ተመልካቾቻችን የሰዓቱን የተመራረጡ ሰበር ዜናዎችን ወደ እናንተ እያደረስኳችሁ አብሬያችሁ ቆይታ አደረኩኝ። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ቸር ቆዩልን። ሰላም ለዓለማችን ይሁን።